ያለፈ ነገር አይቀየርም። ላወቀበት ሰው ግን ያለፈው ለወደፊቱ የራሱ የሆነ ትምህርት አለው። ካለፈው ነገር ተማር እንጂ በፍጹም አታማር። ማማረር ነገ በጎ ያደርገው። የሰዎች ሐሳብ ያንተ ማንነት አይገልጸውም። ማንነትህ አንተ ውስጥ ነው ያለው። መልካም አድርግ፣ ሌላውን እርሳው። የሁሉም ሕይወት መንገድ ጉዞ ይለያያል። ጊዜው በደረሰው ሰው ሁኔታ አትቅና። ለሁሉም ጊዜ አለው። መኪና ገዛ ብለህ እኔስ አትበል። ጊዜ ሲደርስ መኪኖች ወይም ፕሌን ትገዛለህ። ያውም ለመኖር አስፈላጊ ከሆነ። ደግሞ እንዴት እንደገዛው የት ታውቃለህ? ተወው። በራስ ላይ አተኩር። ያለ ነገር በቂ ነው። በሰዎች ደስታ ደስ ይበልህ። ክፉ አትመኝ። በሐዘናቸውም አብረዘን። ሲያዝኑ አትደሰት። ሰው ከሆንክ የሰው ነገር ይሰማል። ይህ ማለት ግን ተንኮል እየሰሩ የሚደሰቱ ሰዎች ተደሰት ማለት አይደለም። ሰው እያስከፋ ብሎም እየገደለ የሚደሰት ሰው አለ። አንተ ከተጎዳው ሰው ጋር ሁን። አስተውል። ጊዜ የማይፈውሰውና የማይቀይረው ነገር የለም። አንተም ጊዜው ይቀይር ዘንድ ፍቀድለት። በተሰጠ ጊዜ ለመልካም ነገር ሱሰኛ ሁን። የሥራ ጉዳይ ውስጥ የሚችለውን የሚያምንበት ተሰጥኦ ምን አለ? ምን አይነት ሥራ መስራት ትችላለህ? አስተውል። ጓደኞችን አትመልከት። ትለያያላችሁ። ዓለማችን በትምህርት ብቻ ወይም በጥበባት ብቻ ወይም በተወሰኑ ዘርፎች አይደለችም እየኖረች ያለችው። በጣም ብዙ ነገሮች ናቸው እየደገፉ ያቆሟት። አንተም ጥቂት ብትሆን ያለን ችሎታ አውጣው። ቁፋሮ ነው ወይስ ቾክ ይዞ ማስተማር ነው? ወይስ መምከር መገጸጽ? ምንድን ነው? ቆንጆ ሽሮ ወጥ እየሰሩ መሸጥ ነው? የድንጋይ ቅርጽ ኮብልስቶችን እየሰሩ መኖር ነው? ምንድን ነው? እባክህ ፈልገህ አጎልብተው ጀምረው። ምን ይሻለኛል እያልክ ጊዜ እንዳያልቅ። በእርግጥ ጊዜ ሳይሆን አንተን የምታልቀው። አስተውል። መልካም ነገር ሁሉ ከፈጣሪ፣ መጥፎ ነገር ሁሉ ደግሞ ከሰይጣን አይደለም። ፈጣሪ መጥፎን ወደ መልካም የመቀየር ብቃት አለው። ሰይጣን የሚያጠፋ ዘንድ መልካም የሚመስል ነገር ሊያዘጋጅልህ ይችላል። አስተውል። መልካም ማሰብና መልካም መሆን መልካም ነገር እንዲገጥምህ ማመቻቸት ነው። መጥፎነት ካንተ ይራቅ። ለአንተም ሆነ ለሰዎች ጉዳት እንጂ ጥቅም የለውም። የሰራኸውና የምትሰራው ነገር የሆነ ጊዜ ላይ ዞሮ ያገኝሃል። መጥፎ ከሰራ እንደ ሥራ፣ መልካም ከሰራም እንደዚሁ ይገጥምሃል። ሰው የዘራውን ያጭዳል የሚለውን አስታውስ። ክፉ ነገር እየዘራ መልካም ነገር አትጠብቅ። ራስን አሸውድ። ጤፍ ዘርተህ ባቄላ አትጠብቅ። ጤፍ የዘራ ገበሬ ጤፍ እንደሚያጭድ ሁሉ አንተም የዘራውን በጥፍ ታጭዳለህ። ለራስህ ስትል መልካሙን በጎንም አስብ። ለራስህ ማሰብ ማስተዋል እንጂ ራስ ወዳድነት አይደለም። ራሱን የማይወድ ሰው ሌላን ሰው አይወድም። አትፍረድ። የመፍረድ ኃላፊነት በፍጹም የለህም። ፍርድ የፈጣሪ ነው። ለመፍረድ እንከን አልባ መሆን ያስፈልጋል። ፍጥረት ሁሉ ፍጥረት በመሆኑ ብቻ እንከን አለበት፣ ጎዶሎ አለበት። የተሻለ ሐሳብ አለኝ ብለህ ካሰብክና ከቻልክ ምከር፣ ካልሆነ ዝም በል። ከጓደኛ መልካም የሆነውን ነገሩን አውጣለት፣ አበረታታው። እንደማይጠቅም አትንገረው። ለሐዘኑ ሳይሆን ለደስታው ምክንያት ሁን። ለስኬቱ እንጂ ለውድቀቱ መንስኤ አትሁን። መልካም ጓደኛ ከፈጣሪ የሚሰጥ ጸጋ ነው። መልካም ጓደኛ የማይቀና ሐሳቢ መካሪ፣ ከኔ ይልቅ ላንተ የሚል ካለ አንተ ተባርከሃል፣ ታድለሃል። ከሌለ ደግሞ አንተ ራስህ መልካም በመሆን ጀመር። ባህሪና ሥራን አይተው ይመጣሉ። ያለ መጠን ማሰብ ጭንቀትን፣ ሐዘንን ያስከትላል። ከአቅምህ ከምትችለው በላይ አታስብ። መመለስ በማትችለው ነገር ላይ አትወጠር። የተመለሱ ነገሮች ላይ ትኩረት አድርግ። አንዳንድ መልሶች በድጋሚ ጥያቄዎች ሆነው እንደሚመጡ አትዘንጋ። ባልገባን ሳይሆን በገባን ነገር ላይ እናተኩር። ደግነት ዋጋ አያስከፍልም፣ ነፃ ነው። ያስከፍላል ብለህ ካሰብክም ምላሹ እጥፍ እንደሚሆንልህ አትዘንጋ። ደጉን ደግ ሆኑ የተጎዱ የሉ። ቢኖሩም ከጉዳታቸው ይልቅ በረከታቸው፣ ሰላማቸው ልክ የለውም። ደስታህንና ሰላምህን የሆነ ሰው ወይም ነገር ላይ አታስቀምጥ። ያ ነገር ወይም ያ ሰው ካጠገብህ ሲርቅ ወይም ሲጠፋ ደስታም አብሮ ይጠፋል። ደስታና ሰላም በአንተ ውስጥ ናቸው። በራስህ ባፈጣጠር ደስ ይበልህ። ውለህ በመግባትህ ደስ ይበልህ። ባለ ትንሽ ነገር ደስ ይበልህ። ለፍቅር ለመውደድ እንጂ ለጥላቻ፣ ለዛቻ፣ ለምቀኝነት ጊዜ አይኖርም። በመውደድ የተጠመደ ሰው ለመጥላት ጊዜ የለውም። እድሜን በተመለከተ የፈጣሪ ፍቃድ ከሆነ ካለፈው ከተቃጠለው ጊዜ ይልቅ ወደፊት የምትኖረው ብዙ ነው። ዋናው ደግሞ የኖርክበት እድሜ ብዛት ሳይሆን በኖርክበት ዘመን ያሳየኸው መልካምነትና የሰራው ደግነት ነው። የኖሩበት እድሜ ትንሽም ቢሆን በቂ ነው። የማቱሳላ እድሜው እንጂ የሰራው ስራ አይታወቅም። ኖረ ሞተ ብቻ ከመባል ፈጣሪ አምላክ ይጠብቅ። መኖርህ ሰዎችን ካልጠቀመ መሞት ላይ ጎዳቸው ይችላል። መኖር መጥቀምም መጠቀምም ነው። የምናማርረው የተሰጠንና የሆነልንን ረስተን ያልጎደለን ነገር ላይ
ጎደለን ብለን በጥያቄ ስለምንሞላ ነው። ባለው ነገር ላይ አመስጋኝ ሆነ ይጨመርለታል። በማማረር መባረክ የለም። ሰላምና ጤና ከመልካም አስተሳሰብና በጎ ሕሊና ጋር ምንጊዜም ከዘመን አይለዩ።